እንደዚህ ስጋ የክርስቶስ ጋዴን የሚተገበርበት ቤት አቅም በማጠር አቅማችን በማነስ ነው። ይኸው እንደዚችና በዚች ውስጥ የሚሰራው በእውነቱ የአንድ የግለሰብ ቤት እንኳን የሚያምር ይሆናል እንኳን የክርስቶስ ጋዴን እንትን የሚሰራበት ማለት ነው። እና ይችን ሁላ በእውነት አይታችሁ መቼም ዛሬ እግዚአብሔር ክርስቶስ ፈጣሪ ኢየሱስ ክርስቶስ ተበላው ሁሉ እንዲሰውረን ተደጉ እንዲጨምረን ተስፋ መንግስተ ሰማያትን እንድንወርስ እና ይህን ሁላ አይታችሁ ብትረዱን ጥሩ ነገር ይሆናል። እኛም እናመሰግናችኋለን። ክርስቶስም ይወዳችኋል። 5 ሰዓት መንገድ ርቋቸው ተለይተን እዚህ ይኸው ለዚህ ቦታ ይችን ከልለን ምድሯን ህብረተሰቦቹ አዋተው ገዝተው አሁን እዚህ ቤተክርስቲያን አስፈቅደው ተክለው ነበር። አቅማችን አነስተኛ በመሆኑ ይኸው እንደምታዩት በዚህ በጭራሮ ቤት ተከልላ ይኸው ተቀምጧል። ያኛውን ቤተክርስቲያን ይኸው እንደሚያዩት ተላልጦ ግድግዳው በአቅማቸው በሰዓቱ ወጥተው ወርደው ገንብተውት ነበር። አሁን ወጨፌም እየመታው ምርጉም እየተላላጠ ውስጡም ያው እንደሚያዩት ያው ጓሳይቺ በጭራሮ የተከለለይ ስለሆነ ቦታዋን ለማሳነጥ አቅም ስላጣን ለወደፊቱ ለህዝበ ክርስቲያን ለሆኑ ሃይማኖት ላላቸው ፈጣሪን ለሚወዱት ሁሉ ተላልፎልን እንዲረዱን በአክብሮት እንጠይቃለን።